እስቲ ቦቼም ተጋር ወደፊት አብራችሁ ነው። እስቲ ታዲያ እቺ ምንድን ነች? እሺ ሰው ማለት የምትገባው ቦቼ እስቲ ጀነ ምናምን በመጀመሪያ ለአዳኞቹ በጣም ነው የማመሰግነው። ከማንም ያላገኘሁትን ክብር ከእናንተ አግኝቻለሁ። ከማንም ያላገኘሁትን ዛሬ ላይ እንደዚህ እምር ብሎብኝ ድምቅ ብዬ በእናንተ ምክንያት ነው እና በጣም ነው የማመሰግነው። ይህ አያስለቅስም ግን የሚያስደስት ነገር ነው። እንደውም የደስታ በቃ አንድ ተረጋጊ። የደስታ ነው። እሺ ጋይስ በሌላ ፊት የደስታ ነው። ያበደ ሚሊ አራለን እያላችሁ ነፍሴን አታስጨንቋት። እማ የኔ እናት ሚት ነሽ፣ የኔ ፍልቅልቅ ሚት ነሽ የኔ ስክሪም። ለምን እኔ ዘፈን መስፈን ሲጀምር እሺ አይ በቃ ያመሰግናለሁ። ማርያምን በጣም ነው የማመሰግነው። በጣም ቃል የለኝም፣ የምናገርበት አንደበት የለኝም። የኔ ምርጦች፣ የኔ የሰው ልኮች ማርያምን በጣም እድለኛ። ይሄ ለእኔ አይገባም ከምንም በላይ ነው እና ሰው ዝቅ ሲያደርገኝ፣ ሰው እንደዛ ሲያደርገኝ ከጎን የሆናችሁ ዛሬ እንደዚህ ሁኜ እንድቀርብ ዛሬ እንደዚህ አምሮብኝ እንድቀርብ ያደረጋችሁት እናንተ ናችሁና በጣም ነው የማመሰግነው። ወዳችኋለሁ። ቦቼ ወይ እቃፋት አይዞሽ በእቃፋት እህቴን እንዴ ለምንድን ነው ወደ ሰማይ ነው ሰሚን ጋዬ አይ አሁን እኮ በቃ አዳኞቹን ተማመኘን የራሱ ነገር ልጫወት ነው ነገር እኮ ተነኝ አዳኞቹ ከ15 ቀን በኋላ ጌም አለኝ ቦቼ እያሰብክበት አንተ ችጋራ ምንድነው ኮንዲሽን እያየሽ ነው እንደምታዘጋጁ አንቺ እና ደግሞ እዚህ ላይ አንገቴ ላይ የምታዩት ይሄኛው አሁን የተደረገው ወርቅ ከእህታችን ከሲኖሪታና እህታችን ማናት አንደኛይቱ ስሟ ማን ነው ሲኖሪታ ጻፉልኝ እና ከሷን የተላከልኝ ወርቅ የአንገት ወርቅ ማለት ነው። እንዲሁም ደግሞ ይሄ እንደዚህ የለበስኩት ልብስ በቃ ሁሉ ነገር እንደዚህ የተዋኩት በእነሱ ነው እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ፈጣሪ ያክብራችሁኝ፣ እንዳስከብራችሁኝ እንዳከበራችሁኝ ድንግል ማርያም ታክብራችሁ። እኔ እናቴ ድንግል ማርያም ታክብራችሁ። ሌላ ምን የምናገረው ነገር የለኝም። ምንም አይደለም። እና እንኳን ደስ አለሽ። ጌሙ እዚሁ አላበቃም።
ለምን ይሄን ፋሚሊ ይዘሽ የመገዳደል አንገባም ግን ለምን አንገዳደል? ስጣት ነው ዲምን አድርገሽ ነው ግን ቁመት በልተሻል ነበር እንዴ? አይ እንደዚህ ነው ማሬ ለብላ ለኔ ለምንድን ነው ኢንቻማ ለምን አልተገዛልኝ? ናፈቀኝ እኮ ያቡሽ ግን ሌቭል አፕ ላይ ያደረግኩ ቅድም ነገ ምናምን ይመጣል እና ደግሞ በዚሁ አጋጣሚ ሁሉንም እዚህ ጋር ያለውን ጀማዓ እንደ እህታቸው ምንም ነገር ሳይጎድለኝ ምንም ነገር ሳላጣ ከምንም ከትንሽ እስከ ትልቅ ማርያምን ከጎኔ ሆነው ምን አድርጊ ነው የምትለኝ ሰውዬ ከጎኔ ሆነው እንደዚህ ደስተኛ ሆኜ እንጫወት ጨርሽ እንጂ እንደዚህ በቃ ከጎኔ እንዳይከፋኝ እንደዚህ ድምቅ አድርገውኝ ማርያምን በእርግጥ ይሄ ሁላ ሰው እንዳለ ሁላ አላውቅም።